ይልቅ የምታጠፋው ይበዛል። ከልማቱ እኮ ቷ ነው መሆን ያለባት እኮ ታዲያ ወዴ ከልማቷ ጥፋቷ ይበዛል ልትይ ነው። በነገራችን ላይ ማዳሞች ኩሽና ከሚገቡ አሁን ለምሳሌ አንዳንድ ልጆች እኔ ምግብ ስራ አልሄድም፣ ምግብ ስራ ይጎዳል ምናምን፣ እኔ በቃ ጽዳት ነው የሚሄደው ምናምን ይላሉ። ግን ያልተረዱት ነገር ምንድነው? ምግብ ስራ ብለው ደሞዝ አስጨምረው ቢሄዱ ይሻላል። ነገር አትቢ። ምክንያቱም ምግብ ስራ ብለው አንሰራም ብለው ይሄዳሉ። ከዛ ሴትዮዋ ትነሳለች። መጀመሪያ ዶሮ አውጪ ብላ ሪከርድ ታደርግላታለች። ዶሮ ታወጣለች። ከዛ ስትነሳ ሽንኩርት ክተፊ፣ ቲማቲም ክተፊ፣ ይሄን አቀብኝ ነው የምትለው ሴትዮዋ። እዚህ አሁን ሰራች ነው የሚባለው ሴትዮዋ ወይስ አቀላቀለች? ስለዚህ ምግብ ስራ አንሄድም አትበሉ። ምግብ ራሳችሁ ስትሰሩ እንደውም ራሳችሁ እቃችሁን ስነ ስርዓት ትጠቀማላችሁ። የሰራችሁበትን ታጥባላችሁ እና ብዙ ጥቅም አለው። ስለዚህ ሴትዮዋ ኩሽና ባትገባ እንደው